አንዳንድ ውሳኔዎች በጣም አስፈላጊ ናቸው። ልብህን ሰብሮም ቢሆን ሰላምህን የሚሰጥ ውሳኔ መወሰን ግድ የሆነባቸው የህይወት አጋጣሚዎችም አይጠፉም። እንዲሁም አንድ ወዳጄ ምን አለኝ መሰለህ? አንዳንዴ ትክክል ከመሆን ደህና መሆን። እርግጥ የሰው ልጅ ፍላጎት አያልቅም፣ ግን ደግሞ ገደብ ብንሰጠው መልካም ነው። ፍላጎታችንን በልክ ስላላደረግነው ነው ያጣነው ነገር የበዛ ይመሰለን፣ የተሰጠንንም ማየት ያቃተን። በተሰጠንም ነው መሰል አብዛኞቻችን መስመር መልቀቅን፣ ስርዓት ማጣትን እንደ ነውር ማየት ትተናል። ብቻ እንታወቅ እንጂ በምን ታወቅን በምን ጉዳያችን አይደለም። የምርም ለህሊናችን የሚስማማ ነገር እያደረግን ከሆነ ነገ መለስ ብለን ስናየው እኛም ሆነ ልጆቻችን የማንቆጭበትን የማንጸጸትበትን ነገር እያደረግን ከሆነ መልካም ነው። ካልሆነ ግን ሞኝ ባያፍር የሞኝ ዘመድ ያፍር ይባላልና ከክብር የማያወርደንን ነገር ብንሰራና በመልካም ብንታወቅ ጥሩ ይመስለኛል። ይሄ የኔ ሀሳብ ነው። ከተስማማችሁ እንደ ሀሳብ። በነገራችን ላይ ውይ ሲያምር የምንለው የሚሰራ ወንድን ነው። አሁን ካለበት ለመሻል የማይቦዝን የሚጥር ወንድ ሁሌም የማይደበዝዝ የወንድነት የወንዳ ወንድነት ውበት አለው። አብዛኛው ሰው ሰርቆ አጭበርብሮና ዋሽቶ ለመለወጥ በሚባክንባት ዓለም ውስጥ በላቡ በወዙ ሰርቶ ለመክበር ከሚጥር ወንድ በላይ ምን የሚያምር ነገር አለ? በእውነት ሰራተኛ ወንዶችን በጣም ነው የምንኮራባችሁ። ፈጣሪ ሁሌም ቢሆን የሰራችሁትን የእጃችሁን ፍሬ የነካችሁትን ሁሉ ይባርክላችሁ። ስህተት የሰራ ሲመስለን ጣታችን ሰው ላይ ለመቀሰር የፈጠነ ሰዎች ግን ትንሽ ወደ ራሳችን ዞር ብለን ብንመለከት መልካም ነው። እኛም ብንሆን ያልተገለጠብን ድብቅ ወንጀል እንጂ ደብቀን የሰራነው መልካም ስራ የሌለን ብኩኖች መሆናችን እናውቃለንና ገመናችን ተሸፍኖልን ስራችን ስላልተገለጠ ከሰው እኩል ለብሰን መግባት መውጣት ቻለን እንጂ የኛማ ቢገለጥ እንኳንስ ጠቋሚ ልንሆን ለራሳችንን መደበቂያና መሸሸጊያ ባጣን ነበር። ሁንማ እኮ እንተዋለን። መወሰኑ ነው ዳገት ሆኖ የከበደን። ነገሮችን ቁም ነገር ብለን ስለጀመርን ህሊና ስላለን የሰው ጊዜ የሰው ስሜት ላይም ለመቀለድ ስላልሆነ የጀመርነው የያዝነው ቀልድ ስላልነበር ረጅም አስበን ተንደርድረን ድንገት ባጭር መቆሙ የሚጥለን ስለመሰለን ነው ውሳኔ ላይ ዘገየ ነው እንጂማ መተውማ እንተዋለን። እሱ መች ይከብዳል። ያው ዓለም ክብ ናት። አዙሪያ ያመጣና ጊዜ ያፈራርዳል። ቀይማችሁን ዝም ካልን ተረዱን እሺ። መልሳተን አቅም ሳይኖረን ቀርተን ወይ እናንተ የተሻላችሁ ሆናችሁ አይደለም። ነገር ሁሉ በአንድ ከተጣደ ጥሬው እስኪበስል ብስሉ ያራል ይባላልና በአንድ ላለመጣድ ቦታችንን ለይተን ስላወቅን ነው ነገሩን በዝምታ ያለፍነው እንጂ እናንተ እንደምታስቡት ሞኝ ሆነን አሊያም የመልስ ምትራችን ላይ ሁሉም ሰው ለራሱ ትልቅ ክብር አለው። ፍቅር ነው የሚያስተናንሰው። ፍቅር ጌታን ባሪያ ንጉስን ሎሌ ያደርጋል። ተራራም ያህል ትልቅ ሰው ነኝ ያለውን ሜዳ ያደርጋል። እና ምን ልላችሁ ፈልጌ ነው ማፍቀር መታደል እንጂ ሞኝነት አይደለም። አፍቃሪ ልብ ያላችሁ በጣም እድለኛ ናችሁ። ካፈቀራችሁት ጋር አብራችሁ ያላችሁ ደግሞ ለእናንተ ቃል የለኝም። ምን ያህል ደስ እንደሚል እኔም ስለማውቀው። ብቻ ፈጣሪ የምትወዱትን የምታፈቅሩትን ሰው በሞገስ በጣም ረጅም መንገድ ጀምረህ ዙሪያህን መለስ ብለህ ስትቃኝ ብቻህን ነህ። በቃ አንዳንድ መንገዶችን ብቻህን ነው ተራምደህ የምታልፋቸው። አንተና ፈጣሪ ብቻ የምትገናኙባቸው ረጃጅም የህይወት መንገዶች አሉ። ያንተን ኃላፊነት፣ ያንተን ውሳኔ፣ ያንተን ምርጫ ብቻ የሚፈልጉ የምትጠነክር የምትበረታባቸው፣ የምትወድቅ የምትነሳ። እውነት እናውራ ከተባለ ወንድ ልጅ ላይ ህይወት የበለጠ ትከብዳለች። ወንድ የሚወደደው ባለበት ኮንዲሽን ነው። ካልሰራ የመወደድ እድሉ በጣም ጠባብ ነው። የአብዛኛዋ ሴት የፍቅር ምርጫ መለኪያ መስፈርት ውስጥም የሚሰራ ወንድ የሚል መመዘኛ ይካተታል። ቁጭ ብሎ ለማዘን እንኳን አካባቢው አይፈቅድለትም። ወታ አሰራ ወንድ አይደለህ ነው የሚባለው። ሴት ልጅ ግን እንደዚህ የሚላት የለም። ታጥባ ታጥና ቤቷ መቀመጥ ትችላለች። ለፍታ ጥራ ግራ ፕሮቫይድ ለማድረግ አልተፈጠረችም። እንዲሁ መወደድ ትችላለች ያለምንም ኮንዲሽን ሴት ብቻ ስለሆነች። እና ተፈጥሯችንንም ብንረዳ ደግሞ መልካም ነው። ወንድ ከሴት በላይ አካላዊ ጥንካሬ የተሰጠውም ለዛ ነው፣ ፕሮቫይደር እና ፕሮቴክተር ስለሆነ። እና እኩልነት የሚለውን ኮንሴፕት ከጎን አስቀምጠን ሁላችንም ተፈጥሮ የምታዘንን የየበኩላችንን ብንወጣ መልካም ይመስለኛል።